እስልምና በኢትዮጵያ አጠቃላይ ገጽታ የኢትዮጵያ እስልምና ኢትዮጵያዊ እስልምና ነበር። አረባዊ ጠባይ አልነበረበትም። የሱፊ እስልምና ወገን በመሆኑ ቅዱሳት ቦታዎችን መሳለም፣ ቅዱሳንን ማክበር፣ ከቁርአን ሌላ መጻሕፍትን መቀበል፣ ከሌሎች እምነቶች ጋር በመከባበር መኖርን ይቀበላል። አረባዊውን አለባበስ፣ ባህል፣ ቋንቋ ሳይወርስ እስላም መሆን ማለት በእስልምና መርሆች ብቻ መመራት እንጂ አረብ መሆን አይደለም ብሎ የሚኖር ነበር። በዚህ ምክንያትም አብዛኛው ኢትዮጵያዊ ሙስሊም የክርስትና ጠላት ሆኖ አያውቅም ነበር። ክርስቲያኑ ቤተክርስቲያን ሲሰራ ሙስሊሙ እንደሚራዳው ሁሉ መስጊድ ሲሰራም ክርስቲያኑ ይራዳ ነበር። በሰርግ፣ በልቅሶ፣ በሌሎችም የማህበራዊ ኑሮ ትስስሮች በመገናኘት ሲረዳዳ ኑሯል። ልዩነትን አክብሮና ተቀብሎ ግን ተረዳድቶ በመኖር መርህ ላይ የተመሰረተ ግንኙነት ነበር። ወሃቢዝም በኢትዮጵያ ወሃቢያ ምንድን ነው? ወሃቢያ በ18ኛው መቶ ክፍለ ዘመን ሙሐመድ ኢብን አብደል ዋሂብ በተባለ ሰው የተመሰረተ የእስልምና ርዕዮተ ዓለም። ኢብን አብደል ዋሂብ በ18ኛው መቶ ክፍለ ዘመን የብዙ እስላሞችን ቀልብ የሳበውን አዲሱን አክራሪ እስልምና መሰረት የጣለ ነው። ተከታዮቹ ራሳቸውን ሙዋሂዲኖች ብለው ይጠራሉ። ትርጉሙም በተውሂድ የሚያምኑ ማለት ነው። አብደል ዋሂብ በሐዲስ በተገለጠው የጥንቱ እስልምናና አሁን በሚያየው እስልምና መካከል የሚያዩ ልዩነት ያሳስበው ነበር። ምንም እንኳን መጀመሪያ ላይ ብዙዎች ቢቃወሙትም የዳሪያው ገዢ ሙሐመድ ኢብን ሳዑድ ጥሪውን በመቀበል የሐሳቡ ደጋፊ ሆነ። በአክራሪው የእስልምና መምህርና በጦረኛው መሪ መካከል የተጀመረው ወዳጅነት ወታደራዊ የሆነ እስላማዊ መንግስት ለመመስረት በቃ። ይህ እስላማዊ ወታደራዊ መንግስት በአጭር ጊዜ ውስጥ ግዛቱን ወደ ሌላው የአረቢያ ልሳነ ምድር ማስፋፋት ጀመረ። ይህ ኃይል በ1802 በደቡብ ኢራቅ የነበሩትን የሻዓቶችን ቅዱሳት ቦታዎች አስለቀቀ። በ1803 ደግሞ መካን ተቆጣጠረ። በዚያም የመጀመሪያው ጠንካራ የሳዑዲ መንግስት ተመሰረተ። በወቅቱ የእስልምናውን ዓለም አንድ አድርገን እንገዛለን ብለው የተነሱት ኦቶማን ቱርኮች ሁኔታው ስላሰጋቸው በግብጽ የነበረውን ጦር ወደ ሳዑዲ ላኩት። በዚህ ምዕራባዊውን አሰራር ይዞ የነበረው የኦቶማን ቱርክና አዲስ በመነሳት ላይ በነበረው አረባዊ አክራሪነት መካከል በተደረገው ጦርነት የሳዑዲ ወሃቢያዎች ለጊዜው ተሸነፉ። በ1818 የመጀመሪያው የሳዑዲ መንግስት ተጠናቀቀ። ወሃቢዝም ማናቸውንም አይነት የሱፊ እስልምና አካሄዶች አይቀበልም። የተቀደሱ ሰዎች የሚባል ነገር አይሆንም። በዚህ አይነት አምልኮ የተሳተፉ ሰዎችም ከእስልምና ያፈነገጡ በመሆናቸው ሞት ይገባቸዋል ይላል። ከቁርአንና ከሱና በስተቀር ሌላ የእስልምና መጽሐፍ አይቀበልም። እስልምና ብቸኛ የድነት መንገድ ነው። ይህን ደግሞ ሰዎች በውድም ሆነ በግድ መቀበል አለባቸው። ስለዚህም የተቀደሰ ጦርነትን ይቀበላል። ይህ የወሃቢዝም አስተሳሰብ በሶማሊያ በቅሎ ከነበረው ከእስላማዊ ፍርድ ቤቶች ህብረት እስከ አልቃይዳ ድረስ ያሉ የዘመናችን ነውጠኞች የሚመሩበት አስተሳሰብ ነው። የሀገራችንና የቤተክርስቲያናችንም የዘመኑ ፈተና ነው። ወሃቢዝም መነሻም መስፋፊያውም ሳውዲ አረቢያ ነው። በተለይም ኢትዮጵያ ውስጥ ለሚደረገው የአክራሪ እስልምና እንቅስቃሴ ዋናው ድጋፍ የሚገኘው ከሳውዲ አረቢያ ነው። መስጊዶችን ማስፋፋት፣ የቁርአን ትምህርት ቤቶችን ማስፋፋት፣ የእርዳታ ድርጅቶችና ጓለማውታንን ማስፋፋት፣ የአረበኛ ቋንቋና ከአረበኛ ወደ አማርኛ የሚተረጉ ሃይማኖት መጻሕፍትን ማበረታታት፣ የሐጅና ዑምራ ጉዞ ማስፋፋት፣ ለአዳዲስ ሙስሊሞች ወርሃዊ የገንዘብ ድጋፍ ማድረግ ወዘተ በሳዑዲዎች እገዛ የሚደረግበት የማስፋፊያ መንገድ ነው። ከዚህ ቀደም ሳዑዲዎች ግራኝ አህመድን በመርዳት ያደረጉትን አስተዋጽኦ ተመልክተናል። ይህ ታሪክ ሞሶሎኒ ኢትዮጵያን በወረረ ጊዜም ተደግሟል። ሞሶሎኒ ከኤርትራና ከሶማሊያ ገፍቶ ወደ ኢትዮጵያ ለመግባት በሚያሰፈስፍበት ጊዜ ኢትዮጵያ የሳዑዲ አረቢያን ድጋፍ ጠይቃ ነበር። ነገር ግን ገለልተኛ ነን በሚል ለመርዳትም ሆነ የዲፕሎማሲ ድጋፍ ለመስጠት አልፈለጉም። በሌላ በኩል ደግሞ ጣሊያን ራሱን የእስልምና ጠባቂ አድርጎ ማቅረብ ጀመረ። ከሶማሊያ፣ ከሐረር፣ ከደቡብ ኦሮሚያ እስላም አካባቢዎች 70,000 ወታደሮችን መለመለ። ከአረቢያና ከሌሎች የእስላም ሀገሮች ፈቃደኛ ወታደሮችን አስታጠቀ። ኢትዮጵያን የወረረባቸውን ከ12,000 በላይ ግመሎች ያገኘው ከሳውዲ ነው። ሙሶሎኒ የአረቦችና የእስላሞችን ድጋፍ ለማግኘት ሲል ከክርስቲያኖች ይልቅ ለእስላሞች መብት ሰጥቶ ነበር። ይህ ኢትዮጵያውያን እስላሞችን ለመጥቀም ሳይሆን ከፋፍሎ ለመግዛት እንዲያመቸውና በኢትዮጵያ የማይበርድ ሰዓት ለመለኮስ ነው። በዚያ ጊዜ ብዙ ሙስሊሞች ወደ መካ ለሐጅ እንዲሄዱ ይበረታቱ ነበር። የገንዘብ ድጋፍም ይደረግላቸው ነበር። በመካና በመዲና ሲቆዩ ሙሶሎኒ ለእስላሞች የተሻለ መብት መስጠቱን ለሌሎች የማስረዳት ኃላፊነት ነበረባቸው። ሳውዲዎች ደግሞ በዚህ አጋጣሚ ወደ መካ ከሚሄዱት ኢትዮጵያውያን ሙስሊሞች መካከል መልምለው እያስቀሩ የወሃቢዝም ስልጠና ይሰጡ ነበር። በዚህ ጊዜ የሳዑዲ አክራሪዎች በሐረር ከሚገኙ የእስልምና መምህራን ጋር የጠበቀ ግንኙነት ነበራቸው። ሐረርን መሰረት ያደረገውን አክራሪ እስልምናን የማስፋፋት ተልዕኮ የመሩት ሁለት ሰዎች ብቅ ያሉት በዚህ ዘመን ሼክ ዩሱፍ አብደል ረህማንና ሐጂ ሐሰን ኢብራሂም ሁለቱም የሐረር ሰዎች ናቸው።
በ1930ዎቹ ሁለቱም ወደ ሳውዲ አረቢያ በመጓዝ የዋሃቢ አመለካከትን ወርሰዋል። በ1931 ዓመተ ምህረት አካባቢ ሼክ ዩሱፍ ወደ አዲስ አበባ በመመለስ በሐረር ብሎም በመላው ኢትዮጵያ ዋሃቢዝምን አስፋፍተዋል። በዓለም ላይ ኃይል የተሞላበት የከረረና እስላማዊ መንግስት የመመስረት እቅድ ያለውን ዋሃቢዝም የሚያሽከረክሩት ዛሬ እሳቸው ናቸው። የነ አልቃይዳ የነ እስላሚክ ኮርት የሌሎቹ በሙሉ ዋና አንቀሳቃሽና የሃይማኖት መሪያቸው ሼክ ዩሱፍ ናቸው። የሐረር ሰው ናቸው። በሌላ በኩል በዋሃቢዝም ሐሳብ ከሼክ ዩሱፍ ጋር ያልተግባቡት ሼክ አብደላ ከኢትዮጵያ የወጡት በ1943 ዓመተ ምህረት አካባቢ ነው። ለተወሰነ ጊዜ መካ ቆይተው መጀመሪያ ኢየሩሳሌም ከዚያም ወደ ደማስቆ ተሻገሩ። በ1943 ዓመተ ምህረት ደግሞ ወደ ቤይሩት ገቡ። በ1980ዎቹ በቤይሩት ከተማ አልሐበሽ የተሰኘ የዋሃቢዝምን ኃይልና ክረት የተሞላበት አስተምሮ በመቃወም የሱኒ እስልምናን አስተምሮ የሚያሰራጭ በማስተማርና በማሳመን እርዳታ በመስጠትና በበጎ አድራጎት ስራዎች አማካይነት እስልምናን የሚያስፋፋ ድርጅት መሰረቱ። ዛሬ በሊባኖስና በመላው ዓለም ሙስሊሞች ዘንድ ታዋቂና ተሰሚ ናቸው። እስልምናን በማስፋፋት ዘንድ በዓለም ላይ እነዚህ ሁለት ኃይላት ነው የሚሰሩት፣ አልሐበሽና ዋሃቢያ። የዋሃቢያ መሪ የሐረር ሰው ናቸው። የአልሐበሽ መሪ የሐረር ሰው ናቸው። የእስልምና ሁለቱንም ጽፎች በሁለቱ የሐረር ሰዎች መመራታቸው የሚገርም ነው። ዋሃቢዝም በአሁኑ ጊዜ በሀገራችን ምን እየሰራ ነው? ዋሃቢዝም በአሁኑ ጊዜ በሀገራችን እየሰራ ያለውን ነገር በሁለት ከፍለን እንመልከተው፣ በውጭና በውስጥ። በውጭ የምንለው ከኢትዮጵያ ውጭ የሚያደርገውን ኢትዮጵያ ተኮር እንቅስቃሴ ነው። ዋሃቢዝም ከኢትዮጵያ ውጭ እየሰራ ያለው የመጀመሪያው ተግባር ወጣቶችን ወደ ልዩ ልዩ ሀገሮች በተለይም ወደ ሳውዲ አረቢያ፣ ፓኪስታንና ማሌዥያ በመውሰድ በዋሃቢዝም ትምህርት ማሰልጠን ነው። ዛሬ ብዙ ወጣቶች ከመላ ኢትዮጵያ እየተመለመሉ ወደ እነዚህ ሀገሮች ሄደው በዋሃቢዝም ትምህርት ሰልጥነው ወደ ኢትዮጵያ ይመለሳሉ። እነዚህ ከመላ ኢትዮጵያ ተመልምለው የሚሄዱ ወጣቶች ተምረው ሲመለሱ የመድረሳ ትምህርት ቤቶች መምህራን፣ አጭር ሱሪ ለባሾች፣ ጢም አሳማሪዎች፣ ሴቶቹ ከራስ ፀጉራቸው እስከ እግር ጥፍራቸው ሂጃብ የሚሸፋፈኑ፣ ሙስሊሙ ከክርስቲያኑ ጋር አብሮ እንዳይኖር የሚለያዩ ይሆናሉ። ኢትዮጵያ እስላማዊ መንግስት ሊኖራት ይገባል እያሉ ለውጥ ይፈጥራሉ። ሌላው ተግባር ደግሞ የኢትዮጵያ ጠላቶችን በተገኘው አጋጣሚ ሁሉ መርዳት ነው። የግራኝን ከሩቁ የሞሶሎኒና የሶማሊያ ወረራን ለመደገፍ ሳውዲዎች ያደረጉት ጥረት ከቅርቡ የሚጠቀስ ነው። በዘመናችን ከተደረገው ደግሞ የቢንላደንን ጥረትና የሶማሊያ የእስልምና ፍርድ ቤቶች ህብረትን ጥረት እናያለን። ኦሳማ ቢንላደን በ1985 ዓ.ም አካባቢ ሳውዲ አረቢያን ለቆ ወደ ሱዳን ገባ። በዚያ እያለም በኢትዮጵያና በምስራቅ አፍሪካ ላይ እስላማዊ ጂሃድ በማወጅ ወደ ሳውዲ የሚያደርገውን ጉዞ ለመወጠን ሞከረ። ከምዕራብ ኢትዮጵያም ወሃቢያ እንቅስቃሴ ተጀመረ። ነገር ግን በኢትዮጵያ መንግስት ጥረትና ሱዳንም ለቢንላደን አመቺ መኖሪያ ባለመሆኗ ብዙም ሳይሳካ ቀረ። የሙስሊሞች አቤቱታ ተጠናከረ። በመሆኑም በ1880 ዓ.ም ጥር 10 ቀን እስከ ጎንደር ድረስ ገብተው አያሌ ጥንታውያን አብያተ ክርስቲያናትን አቃጠሉ፣ ህዝቡን አረዱ፣ ቅርሶችን አወደሙ። ከዚያም አልፈው ለአፄ ዮሐንስ ህልፈት ምክንያት ሆኑ። የዋሃቢያ እንቅስቃሴ የኢትዮጵያውያንን አብሮ የመኖር ነባር ባህል እያበላሸ መሆኑን የእስልምና ጉዳዮች ምክር ቤትም ይገልጣል። በተለይም ከሳውዲ መንግስት የሚረጨው ገንዘብ ዋሃቢያን እያጠናከረው መሆኑን ያስረዳል። በ1996 ዓመተ ምህረት የምክር ቤቱ አባላት የነበሩት ዋና ጸሐፊውና የሐጅና ኡምራ ምክር ቤት ሊቀመንበሩ ታህሳስ 26 ቀን 1996 ዓመተ ምህረት ለጠቅላይ ሚኒስትር መለስ ዜናዊ በጻፉት ደብዳቤ 4 ሚሊዮን በሚሆን የሳውዲ ሪያድ ዋሃቢያዎች የእስልምና ጉዳዮች ጠቅላይ ምክር ቤትን ለመቆጣጠር እየሰሩ መሆኑን ገልጠው ነበር። በኢትዮጵያ የዋሃቢያ እንቅስቃሴ ዋና ዋና መገለጫዎች: 1. የህዝቡን ተረጋግቶና ተግባብቶ የመኖር ባህል ማበላሸት። በኢትዮጵያ እስልምና ከአክራሪነት የተለየ አብሮ በሰላም በመኖር እና የሌላውን መብት በማክበር ላይ የተመሰረተ ባህል ነበረው። ብዙሃኑ ሙስሊሞችም በዚሁ ሐሳብ ይመራሉ ብለን ተስፋ እናደርጋለን። ዋሃቢያዎች በሚሰጡት የከረረና የተዛባ ትምህርት የተነሳ ግን ይህ መልክ በመቀየር ላይ ነው። የሙስሊሞች ድር ከክርስቲያኖች እንዲለይ የተደረገ ነው። ሰርጋችሁ ላይ ክርስቲያኖችን አትጥሩ የተባለውን ትምህርት አንዳንዶች በመተግበር ላይ ናቸው። ከክርስቲያኖች ጋር በንግድ በስራ ወዘተ አብሮ መስራት እንደማይቻል ዋሃቢያዎች ያስተምራሉ። 2. ኃይል የተሞላበት እንቅስቃሴ። እስላሞች የበለጠ እንዲሰልሙ ክርስቲያኖችም እስልምና እንዲቀበሉ ኃይል የተሞላበት እንቅስቃሴ በመደረግ ላይ ነው። ክርስቲያኖች ይገደላሉ፣ ቤቶቻቸውና አብያተ ክርስቲያናትን ያቃጥላሉ፣ ሀብታቸውን ይዘርፋሉ።